ንዝረጣ ወንድ ነው እያሉ ነው ከታች ወረሽ ከሳይ ጁማአ ነው ፈታ በሉ ብለናል እኛ። የዛሬዋን ቀን ያልተጠቀመ ወንድም ሴትም መቼም አይጠቀምም። ሶልዬና ግባሽ እኔ ወንድ ነኝ ምናምን ትለኛለህ። ናግባና ወንድ ከሆንክ ገብተህ እኮ ነው። ምንድነው የምትሽለጠለጣችሁ ነው? በቃ ሂድ ወንድ አይደለም። እኔ አላወራኝስ ሀብቴ ምን አልክ? ስደት የምታወራው ነይ ግቢ ወዷ የመስደት የምታወራው ይሰደድ ቤታችን ቁላ ይሰደድ። ምን አይነት ነው? ቀይ ነኝ እምሴም ቀይ ነው። ልብዳሽ ያስጨነኩ ልብዳሽ 8 ዙር ልብዳሽ ያገላበጥኩ ቀይ መሆን ጥቁር ልክታትብሽ አለች። ጀላይን እንግዲህ ቀይና ጥቁር ምን እኮ መድኃኒት ነው አሉ። አንተ ዛሬ እግዚአብሔር ስንበዳል ሁሉም መበዳት አለበት። ዛሬ ሙሽርዬ ቄንጥርና ቆለጥን አንድ ላይ አርግተን እጅብ አርግተን ማባለት አለብን። አሁን እኔ ዛሬ አንድ ሰው አስረክቻለሁ። አሁን አንተ አርከኝና አሽቀንጥሬ ሳልዘረ ፍራይዲ እንኳን ደህና መጣሽ ማሬ። ዛሬ ሜሮን ቄንጥር ቀን ነው። በርስዲዋን እያከበረች ነው። እንግዲህ ይሄ ቀን ነው ቄንጥር ቆለጥ በሚባለው ማለት ነው። ሰላም ላይ ተንቀሳቀስ ዳቢ። በነገራችን ላይ የፍራይድስ ማለት ነው ሂውማን ሄር ቀጥሏል ምናምን ነገር ሁለት መንትዮ ነው መንታ ነው። በሁለት በኩል ነው የምትበጂው። እኔ አንድ ቀን አሳይታኛለች። እና ትራራይ ፈዘኛለስ እና ወረደ ወጣችና ተተሻለፈታ ደደፋራጅል ምንድነው? ቆይ ከኔ ጋር እህቴን ታናሽ እህቴን እንድትንከባከባት እንግዲህ አደራ ጥልብህና አሪፍ አድርገህ እንድታስተናግዳት ለማለት ነው። አልሰማሽም እንዴ? ተመችቶኛል እንበዳዳ እያለች ነው። ታዲያ ምን ችግር አለው? ደግሞ ለጀላ ምን ላሳይሽ ውዴ? እኔ ያሽና ልጁን አሳይኝ። እየጮኩ እኮ ነው የማወራው። ደግሞ አድርጌ ነው እንደማወራው። አድርገሽ ነበር። ምን አለ አትቀልድ። አይነሽ ወላላለም። ኧረ ያ እንደውም ጉሮሮዬን አስነካዋለሽ። እና በየቀኑ እኮ ነው አይደል እንዴ እናንተ ወንዶች ጀላችሁ የሚቀያየረው። ስለዚህ ዛሬ ያለውን ጀላን አሳያት ነው የተባለው። ከነፍሬው ነው ከነጭገሩ ምን ልትሆን አስቀመጥከው? በከተበድምስ ባገኝ ደስ ይለኛል። የሙሙሽ በጣም ማለት ነው በጣም ያንቺ የሙሙሽ አድናቂ ነኝና በጣም ምርጥዬና ቆንጅዬ ነች። አዎ በጣም ትለያለች። አይቼዋለሁ አልክሳ ምን ነው አይቼዋለሁ። የብዙ ሴቶችን አይቻለሁ ግን የቃል ይለያል። የቃል ይለያል። አሜዚንግ ነው። የእውነቴን ነው። አሁን ዳዳ የሚባለው ልጅ ማለት ነው አንዲ እንኳን ባሰውጣ አረኒ ማሳየው ድምጹን በሰማሁት እኔ በቃ እኔ አሁን ይቻላል እንዴ እንደዚህ ቻል ነገር ምን አለ እንደዚህ ይቻላል እንዴ? በቃ የኔ ውድ እስከዛሬ አላስደሰትኩሽም ነበር እንዴ? ምን ተገኝቶ ነው በዚህ ልክ ሲስተም? እኔ ማላቀው አለ እንዴ? ኪዩ እኔ ሳላቅ ቀይ ነኝ እምሴም ቀይ ነው። ልብዳሽ ያስጨነኩ ልብዳሽ 8 ዙር ልብዳሽ ያገላበጥኩ ቀይ መሆን ጥቁር ልክታትብሽ አለች። ጀላይን እንግዲህ ቀይና ጥቁር ምን እኮ መድኃኒት ነው አሉ። አንተ እኔ አልፈልግም። እግርሽ ወፍራም አይደለም ለማንሳት ይሆናል ለሌላ ሰው ፈተና ለመሆን ነው። ወንድ ልጅ የሌለውን ነገር ከቤቱ ሲወጣ ግን በቃ ሚስቱ በጣም እስከምትገረምበት ድረስ ሽቶ ተቀባብቶ ልብስ ለብሶ ተወላውሎ እንደዛ ነው የሚወጣው። ለምንድን ነው? ፈተና ለመሆን። ስለዚህ ሁላችንም የሚያስፈልገን ነገር ሳይሆን የምንፈልገውን ነገር ነው እየተከተለን ያለንና እንደው ፈጣሪ ወደሚያስፈልገን ነገር ይስተን ወደሚያስፈልገን ነገር ይምራን። የኛ ፍላጎት ትውልድን ማለት ነው ይገባዋል ማለት ነው። ይገባዋል 3 ቁጥር ላይ ነው የሚገኘው። በአካል ሊያዝናናችሁ ፈታ ሊያደርጋችሁ ዝግጁ ነው እንደተመቻችሁ ብሎ እንደው ተመልሰን ወደ ቤታችን ስትሄዱ ገጥሟችሁ ከሆነ ማለት ነው። እኔ ሁሌም የሚገጥመኝ ነው። መንገድ እየሄዳችሁ እግራችሁ ስር የሚገቡ ልጆች አግኝታችሁ ታውቃላችሁ? ጥምጥም አንተ ምን ሆነች ነው? ላይክ እንደነገርኩ ነው። እግዚአብሔር የሰው ልጅ አሁን ይሄ ረፍት እንዲሰጥክ ሰላም እንዲሰማክ የምታየው የምትሰማው ነገር እሺ። የኛ መሪዎች እኛ እንደኛ በእግራቸው ሄደው እንደነዚህ ያለ ልጆች ቢያዩ
እኛ ከድመት ጋር እንጣላለን እዚህ ሂጂ ምን አለበት እግዚአብሔርን እኔ በጣም ሁሌ አይምሮ የሚነካ ነገር ድንገት ማለት ነው እየሄድክ በሐሳብ ነው የምትሄዱ ምስጥ ብለህ የምትሄዱና እግር ላይ እንደ እንትን ጥምጥም ብሎ ታገኛቸዋለህ ማለት ነው። ምን ትላለህ? ህፃን ልጅ ገና 5 ዓመት 3 ዓመት 4 ዓመት ያልሆናቸው ልጆች እግር ላይ ተጠምጥመው ሲያዩ በረሃብ አጥንታቸው ገጦ እንዴ 77 ያለው 77 አልደረስንማ 77 ምንም ታሪክ እኮ እኛ ላይ እየተገበረ ነው እንዴ በጣም እኮ ስቃይ ውስጥ ነው የገባነው። ስቃይ መከራ ውስጥ ነው ያለው። እንደው እኔ ግን ውሻ በጣም ነው የምወደውና ውሾቹ ያሳዝናሉ። በጣም በቃ እንስሳ ያስለቅሰኛል። እንደኛ ቢያንስ መናገር አይችሉም ምናምን በቃ ሃንግ እየተሰሩ ውሾች እርጠብ እንዲህ ጨፈጭፏቸው። ኧረ እኔ ምንም አንዱ ማመጣኛቸው ላይ እየየ ሲል ጨርሰውበት ይሄ እንትኖቹ ላይ ጀርመን ሺፐር ምናምን የሚገራሩ ውሾች ስማ ሃንግ እንዳይሰሩኝ ማን ብሎ በጊዜ ሲገባ ማለት ውሻው አስበዋል አይቀርም እኮ አፍ አውጥቶ አረው ማማ ሲያለቅሱ ታያቸው ቲክቶክ ላይ ዮዮ ወይ ማማን እኔ አላየሁም ውሻቸው ነው ይኸውልህ ውሻቸው እንደ ልጃቸው ያሳደጉት ውሻቸው ማለት ነው በቃ አሳደገው ምናምን እንደ ልብ ነው እየተንከባከቡት ያሳደጉት ማለት ነው። ከዛ አጋጣሚ ቤት እንደገቡ እሳቸው እንደገቡ አውጥተው ገደሉባቸው እየለመኗቸው አረ ውሼ ምናምን እያሉ ማለት አረ እኔ ምንም አስከትቤዋለሁ ምንም ነገር አይናከስም አስከትቤ እኔ ነኝ ያሳደግኩት እንደ ልጄ ነው ያሳደግኩት ምናምን እያሉ ራስ ላይ ሞክረው ነው የሚሉ የሚገርመ ነገር ማለት ነው። እንዲህ ስትላቸው አረ አስከትቤዋለሁ አይናከስም ስትል መጀመሪያ እስቲ ሞክረው ይሉ ሰውየው ላይ ያስሞክሩታል። አንተ ባልቴቷ ስትዩ እንደ ሰው ልጅ ማለት ነው አንባ ወጥተው ያለቀሱ እግዚአብሔር ታንገረመኝ። አይ ለምን እዛ ላይ የሚበሉት የላቸው እዚህ ሀገር ላይ ለመኖር ያልተፈቀደለት ማንም ነገር የለም። ያልተፈቀደለት ሁሉ ነገር በዚህ ምድር ላይ ለመኖር አልተፈቀደለትም። ከእንስሳ እስከ ሰው እስከ ሁሉ ነገር አልተፈቀደለትም። ማን እንዲኖር እንደተፈቀደ አላውቅም ብቻ ወይ ሳይታሰብ እዚህ የቆየ ፈጨ ጀማ ነው የተሰበሰበው። እኔም አሁን ፋሚሊ ማዘር ምናምን ያሉት እነዛ ናቸው። የብሶት አደባባይ ነው እዚህ ጉዳይ አይ በጣም እንግዲህ ለምሳሌ እንገራችሁ አሁን ለምሳሌ እኔ ከኢትዮጵያ ብወጣ ለምን $10 አይሆንም 5 $5 ለለቱ ደስ የሚለኝ ነገር ካገኘኝ እንኳን የውስጥ እንደሳ ራሴ ነው መስሎክ ነው ዮኒ መስሎክ ነው እግዚአብሔር። እኔ አሁን እንደ ውጭ አልኖር እንጂ እኔ አሁን በስራ አጋጣሚ ምናምን ብዙ ሀገር እሄዳለሁና እንደምታስበው አይደለም ባይዘይ ይሄ የሆነ የሚያጋጥምክ የምታየው ምንም የሚልክ ነገር እንትን አለው ባይዘው የምር እኔ ለዛ ነው በሬ ልረዳው የሞከርኩት ባይዘይ አሁን ኤክስፔክት የምታደርገውና ዘይደክ የምታየው ነገር የምታገኘው ነገር እዚህ ትተው የምትሄደው ነገር ወርዝ ያደርጋል ወይ? አይ ብቸኝነት በራሱ እኮ ድብርት ያመጣል። አይ ነው አንተ ምን ሆነክ ነው? እኔ አሁን ሄጂ እኮ እኔ አሁን በስራ አጋጣሚ ምናምን ሲሄዳው ሜቢ ሳምንት ምናምን 3 ቀን 2 ቀን እንደዛ ነው የምቆየው። ይጨንቀኛል እግዚአብሔር ሪያሊቲው ነው የምነግርህ። አዎ አይ ብቸኝነት ምንም ጥያቄ የለውም። ምንም ጥያቄ ይጨንቀሃል። ይሄ ካልቸራል ክራይሲስ አለ። ይሄ ኤክስፔክት የምታደርገው ነገር አለ። ካልቸሩ ነው በጣም ይወዳደሙ ካልቸር ክራይሲስ። ከዛ ደግሞ ዋሬቨር ውጭ ሀገር ሄደክ መኪናም እንትን በል ምንም በል you are the poorest በቃ the poorest የምትባለው አንተ ነህ። ከዛ ገብቷል መልክ የተሻለ የተስተካከለ ኑሮ የኖርክ የሚመስልክ መቼ ነው? ከኛ ጋር ራስን ኮምፔር ሳደርግ ነው እዚህ ካለው ጋር። ኦኬ ግን እዛ ደግሞ ስቲል ዳነክ ነው። ገብቷል። አሁን እኛውን ዳነን እንዴነን ማማ የምትለውን አሁን እኛውን ለምሳሌ ምንም የለን ምንለውኛ ከበረከት አንፃር ራሳችንን ኮምፔር አድርገናል። በረከት ደግሞ ከኛ አንፃር ራሱን ኮምፔር አያደርግም። አሁን አንተ ራስክን እኮ ዘሊስ ከሚባሉ ጋር ኮምፔር አታደርግም። እውነት ነው ገብቷል። አሁን ይሄ ውጭ ላይ ይሄ ሁለት ወይ የአይጥ መያዣ ወጥመድ ይዞ ምናምን ዘራ ምናምን እያለ የሚዞሩት አሉ አይደል? ከነሱ ጋር አሁን ወይም ደግሞ ሚዛን ይዞ ቁጭ ብሎ ተመዘን ከሚለው ጋር ራስን ኮምፔር አታደርግም። ምንም ኢትሶቢስ የሰው ልጅ ተፈጥሮ። ስለዚህ በረከት ኮምፔር የሚያደርገው ራሱን ከማን ጋር ነው? ከሚኖረው ጋር
እሱ ነው እዛ ከሚኖረው ጋር ደግሞ ራሱን ኮምፔር ሲያደርግ ምንድነው ዛት ሴት ይዘልስት በቃ ማለት ዘሞስ ፐርሰን እሱ ነው የሚሆነው። ግን እኔ የሚገርመው ማለት ነው እግዚአብሔርን በሬ አንተ ልክ ነሽ ነው። ግን የሰው ልጅ ምኞት በቃኝ የሚለው መች ነው? እኔ በጣም ራሴን ጥያቄ እሱ ነው እግዚአብሔርን ነው መልክ እኔ አሁን ከዚህ በፊት መሰራበት ስራና አሁን የገባበት ስራው ደሞዙ ምኑ ፍጹም አይገናኝም። ግን መቼ ደስተኛ ነበርክ ብትለኝ አሁን እኔ ላይክ በረከት እንዳልክ ነው የምነግርህ። እግዚአብሔርን ነው መልክ በቃ እሱ ነው። እኔ ምን ችግር እንዳለብን እኔም አይገባኝም። ባይዙ እግዚአብሔር ነው ማለት ምን ነው የኔን ደስታ እንግዳፍ ልንገራችሁ የኔን ደስታ እንግዳፍ ከፈለጋችሁ እሺ ከፈለጋችሁ የኔ ደስታ መቼ ነበር ብትለኝ በነግራችሁ ማለት በጣም ታሪክ ነው የሚሆናችሁ ማለት ያኔ እኔ አዲስ አበባ የመጣሁት ዩኒቨርሲቲ እንደጨረስኩ 2008 ነው። እሺ 2008 አካባቢ ነው የመጣሁት። 2008 ገባው በቃ 2008 ላይ ስራ ያስኩኝ ወዲያው ማለት ነው። እና ደሞዜ ያኔ ታሳውሱ እንደሆነ አላቅም ብቻ የኔ ባች ከሆናችሁ አላቅም ደሞዙና ዓመተ ምህረት እኩል ነበር። 2008 ነበር የሚለው ደሞዙ እና መለየት አቅቶኝ ነበር። ማስታወቂያ ሳይ ራሱ መለየት 2008 ዓመተ ምህረቱ ነው ደሞዙ 2008 ደሞዙና እግዚአብሔር ምስክሬ ደሞዙና ዓመተ ምህረቱ እኩል ነበር። እና መለየት አትችልም። እና ብዙ ስራ አሳልፌያለሁ ማለት ዓመተ ምህረቱ እየመሰለኝ ማለት ነው። 2008 ምናምን ደሞዝ ሁሉ አይመስለኝም ነበር ዓመተ ምህረት እየመሰለኝ ማለት እና በዛን ሰዓት ከዛ ስፈልግ በአጋጣሚ የተቀጠርኩት 2900 ብር ተቀጠርኩ ማለት ነው። 2900 ብር የተቀጠርኩት መጀመሪያ ጊዜ አዲስ አበባ ከዛ ተቀጥሬ ያኔ ቤት ክራይ 600 ብር የተከራየሁት። ለስንት ነው የምትኖሩበት በተለይ ለአራት ነበር የምንኖርበት ማለት ለአራት የምንኖርበት ሁለታችን ስራ ይዘናል። ሁለታቸው ደግሞ ሲሶሮቻችን ነበሩ ከዩኒቨርሲቲ ተመርቀው መጥተው ዝም ብለው እኛ የተደረበው ነበር የሚኖሩት እና አንድ አመት ያህል ሲሶሮቻችን አልያዙም ነበር ቁጭ አሉና የኛን ብር ተመለከተ አስበው 2900 ብር ደሞዝ ኑሮኝ የቤቱን አስቤዛ ችዬ በዛ ላይ ሻይ ምናምን ቡና ብዬበት በጣም ከፍተኛ ደስተኛ ነበርኩ። እስካሁን ድረስ አልረሳውም ያን ያሳለፉትን ህይወት ማለት ነው ከጓደኛዬ ጋር ሆኜ ማለት ነው። እዚያ ሲስተሮቻችን እንትን ብለን ማለት ነው እንዴ ስለዚህ በአጠቃላይ በገንዘብ ደስታ አይገኝም ማለት ነው አይደል? ሶፍት ባይዘው እግዚአብሔርን አሁን ምንነክ ነው እግዚአብሔርን በሪተው ያጣው ነገር ብዙ ነው ያገኘው ቢኖርም በረከ አሁን ይዩ አሁን ደሞዟ ትንሽ ከፍ ያለ ነው የሚሆነው። አሁን እኔም እግዚአብሔር ይመስገን ያው ለአዲስ አበባ ለአሁኑ ኑሮ ለመታገል ይሆነኛል ማለት ስታስበው። በድሮ ከሆነ ግን እንዴ የአገረ ገዢ ደሞዝ ነው ወይ እሺ የአገረ ገዢ ደሞዝ ነበር ገብቷል አይደል? አሁን ላይ ግን አሁን 100 ሺህ ብር ቢኖር ለምሳሌ 100 ሺህ ብር ደሞዝተኛ ብትሆን ስንት ብር የምታገኝ ይመስላል? በ58% ተካፍለው ግማሽ ነው የምታገኘው። በዛ ላይስ ከፍ ባለ ደሞዝ ከፍ ባለ ቁጥር ምኞት ፍላጎት ምናምን ከፍ ነው የሚለው። ስለዚህ የምታወጣው ወጪ ከፍተኛ ነው። በዛ ላይ እጅ ላይ የሚቀር ባዶ የሚገርም ነገር ማለት ነው። ዲቪዥን አሁን የኛ ስራ ምናምን አለና ዲቪዥን አላፊ ሆነው ከኔ ብር ትናንት በስቲያ ተበድረኝ ተመልከት። እኔ ኦፊሰር ነኝ ማለት ታች ያለ ሰራተኛ ነኝ። ዲቪዥን ሆኖ ከኔ ብር ይበደራል። አስበው እንግዲህ በጣም ነው እኮ የሚደንቅ ከኔ ብር እኔ እንግዲህ 5-10 እያልኩኝ መጠጥ አልጠጣም አልኮል ነገሮች ምናምን አልወድም እንግዲህ ቆጥቤ ማለት ነው ምናምን እያረኩኝ እየኖርኩኝ ማግኘትን ብር እና በድረኛለኝ አበድርኩት። አዩ የሱ ደስታ እንግዲህ ብር በበዛ ቁጥር ደስታ ዜሮ ነው የሚሆነው። በጣም ደስታ በር አንቺ ዮኒ እግዚአብሔርን እኔ አልዋሽም። እኔ አሁን ይኸው መቤቴ እኔ በመቶዎች ነው አሁን ማገኘው ሆነስሊ ነው የሚናገር። ከዛ በፊት ምን ሰራ ነበር ብትለኝ እኔ አሁን ባንክ ቤት ነበር መስራት በ14 ሺህ ምናምን ነገርና እግዚአብሔርን አሁን ምንድነው የሚሰማክ ውስጥ ከምናምን ብትለኝ ይሄ ብቸኝነት ይሄ ደስታ ማጣት እግዚአብሔር ነው መልክ። እኔ አሁን ባለፈው ራሱ እንትን ሂጄ ነበር እዚህ ወደ ሰሚነሽ ማማም ይሁን ማለት ችግርክን እንኳን አታውቀውም ነው ገብቷል እያልኩ ያለሁት ነገር ልክ ነህ። እንግዲያውስ ሚስጥሩን አሁን አንተ ተረድቻለሁ፣ ግን ሚስጥሩን እንደዚህ ከዚህ ተወጣበት መንገድ ልንገርህ።